السلام عليكم ورحمة الله وبركاته. በዛሬ አጭር ቆይታችን ደግሞ ስለ ሐምዘተል ቀጥዕ እና ሐምዘተል ወስል ልዩነት በምሳሌዎች እናያለን። ሐምዘተል ቀጥዕ ወሐምዘተል ወስል ወይም ደግሞ አሊፈል ወስል ብለን እንጠራቸዋለን። በቅርጽ ደረጃ ሐምዛ ማለት ይሄ ነው። ሐምዛ እንግዲህ ድምፁ ሊቀያየር ይችላል። ከላይ ሲመጣበት ከስራ ፈትሐ ضማ ከታችም እንደዚሁ የሚመጣበት አጋጣሚ አለ። በዚህ አይነት መልኩ የሚመጣበት አጋጣሚ አለ። ብቻውን ይመጣል። በመጀመሪያ ላይ ይመጣል ከቃል፣ በመሃል ላይ ይመጣል፣ በመጨረሻ ላይ ይመጣል። ያ ላይ በዚህ አይነት መልኩ ይመጣል፣ በዚህ አይነት መልኩ ይመጣል። ስለዚህ ይሄ ምንድነው? ይሄኛው ሐምዘተል ቀጥዕ የሚባለው በጽሁፍም ደረጃ እንጽፈዋለን ወከዛሊከ በንባብም ደረጃ እናነበዋለን። ስለዚህ ሐምዘተል ቀጥዕ ይክተብ ወይንጠቅ ይጻፋል እንደዚሁም ይነበባል። ይጻፋልም ይነበባልም። ስናቀጣጥለው በቃሉ መጀመሪያ የሚምጣ መጨረሻ የሚምጣ መሃል ላይ የሚምጣ ከሌሎች ቃላቶች ጋር ተቀጣጥሎ የሚምጣ እንጽፈዋለን፣ ቅርጹን ይነበባል። ስለዚህ ሐምዘ እንደዚሁ ዋውም ላይ ይመጣል። በነገራችን ላይ ዋውም ላይ ይመጣል፣ አሊፍም ላይ ይመጣል በዚህ አይነት መልኩ። ስለዚህ ሐምዘተል ቀጥዕ የሚባለው ይሄ ቅርጽ ያለው የሚነበብም የሚጻፍም ነው። ኸይር ወደ አሊፈል ወስል ወይም ደግሞ ሐምዘተል ወስልም ተብላ ትጠራለች ስንመጣ ቅርጿ ይሄ ነው። አሊፍ ነው፣ ኖርማል አሊፍ ነው። አሊፍ ነገር ግን ትጻፋለች አትነበብም። ትጻፋለች አትነበብም። ትጻፋለች አትነበብም። ግን መጀመሪያ ላይ ስትመጣ በቃል መጀመሪያ ላይ ስትመጣ ትነበባለች። በቃል መጀመሪያ ላይ ስትመጣ ትነበባለች። ስለዚህ ቅርጿ ይሄ ነው። ለምሳሌ በቃል መጀመሪያ ስትመጣ ፈትሐ አብሯት ሊመጣ ይችላል፣ ከስራ አብሯት ሊመጣ ይችላል፣ ضማ አብሯት ሊመጣ ይችላል። ስለዚህ ትጻፋለች አትነበብም። ብዙ ጊዜ ለማቀጣጠል በተለይ ከመጀመሪያ ውጭ ለማቀጣጠል ነው የምትመጣው ማለት ነው። ከሌሎች ቃላቶች ጋር ለማቀጣጠል ነው የምትመጣው። ይህንን በምሳሌ ላይ ያሳያችሁ የሁለቱን በቀላሉ። ለምሳሌ ሐምዛ ላይ አከለ መጀመሪያ ላይ ሲመጣ አከለ። አሁን ይሄ ግስ ላይ ነው። ለምሳሌ በስም እናምጣው ብንል አህመድ ይሄ መጀመሪያ ሲመጣ። ለምሳሌ ቀራአ ስል በዚህ አይነት መልኩ ነው የምንጽፈው። ስለዚህ በቃሉ መጨረሻም ይመጣል። ለምሳሌ ቃሪእ ስል በዚህ አይነት መልኩ ያ ላይ ሆና ትመጣለች። ሙእሚን ስል አያችሁት ዋው ላይ ነው ሐምዛ የመጣችው። ስለዚህ በዚህ አይነት መንገድ ትመጣለች አሊፍ ሐምዘተል ቀጥዕ። ወደ አሊፈል ወስል ስንመጣ ግን ለማገጣጠም ብቻ ነው የምትመጣው ኤክሴፕት መጀመሪያ ላይ ስትመጣ። ለምሳሌ መጀመሪያ ላይ ስትመጣ ኢስም በዚህ አይነት መልኩ ትመጣለች። ከዛ ውጭ ለምሳሌ ኢብን ኢስቲስላም ኢስቲስላም ስልም በመጀመሪያ ትመጣለች። ዘሀብቱ አልኩኝ። ለምሳሌ ዘሀብቱ ኢለል ቤት
ذهبت إلى إلى ያው ሐምዘተ ልቀጥል ነው የምትጻፈው إلى البيت ስል ግን እዚህ ጋር ለማገናኘት ነው የተጠቀምንባት ብናነበው ላም ስኩንን ብቻ ነው። ስለዚህ ይሄ አሊፍ ታሪፍ ተብላ ትጠራለች። ስለዚህ አንደኛው አሊፍ አልወስል የምትመጣው አታሪፍ ላይ ነው ማለት ነው። አታሪፍ የሚባለው ላይ ነው። ስለዚህ በዚህ አይነት መንገድ ትመጣለች አሊፍ አልወስል። ሐምዘተል ቀጥዕ ደግሞ በዚህ አይነት መንገድ ትመጣለች ማለት ነው። ተጨማሪ ቪዲዮ ለማብራሪያ በምሳሌዎች ይዤ እመጣለሁ። እስከዛ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።